እባብን መርዙን ሳይፈራ አሳዶ እንደሚገድል እኛ ውስጥ ያለ እግዚአብሔር የማይወደው እንደ እባብ ያለ ክፋት መርዝ መግደል አለብን። ግልጽ ነው። ያልደከመ የኃጢአት እርሾ፣ ያልደረቀ የኃጢአት አረም፣ ያልተነቀለ እሱን መንቀል አለብን። ታጥቦ ጭቃ ከርሞ ጥጃ አድሮ ቃሪያ የሚያደርገን የማይለወጥ ማንነት ንስሐ እንገባለን። እንደ ሕፃን ተመልሰን እዛው ላይ እንቦጫረቃለን። እግዚአብሔር እናምናለን። ከእንደገና ደግሞ ዓለም ይናፍቀናል። የተውናት ይቅር እንባባላለን። ከእንደገና ቂሙን እናስታውሳለን። ዋልያ መርዙን ሳይፈራ አሳዶ እንደገደለ የሚያጠቃው ነውና እኛም እንደ ዋልያ የሚጎዳንን መርዝ፣ ኃጢአት፣ ክፋት፣ ስንፍና፣ በተለይ ስንፍና ሰው ያልገባው እግዚአብሔር ስንፍናን አይወድም። መጸለይ ስችል